ይላክስ በነገራችን ላይ 10 ነው የምትልከው ካላስገባኋት አንዴ። አይ አተታት ዝም ብላት ሶስተኛ ላይ ታስገባታለሽ። እሺ አሁን ሁለተኛው ልካለች። እሺ ለምንድን ነው በነጠጥክ እንዳልሽኝ? ያ ሶስተኛ ልካለች። ማርያም ሶስተኛ ምን አባሽ ሆነሽ ነው ማትቀበዩ አንቺ እከካም? ሰላም መጀመሪያ ሰላም እንዴት ናችሁ? ሰዓት ይኖርሽ እግርቢ ዲክላይን አድርገሽ ነው ሰው የምታስተዋውቂ? ኖ ዲክላይን ካላረኩም ማርያምን አላደረኩም። ማርያምን አይ እኔን እንደ እኔ ማርያም አዲስ ኖ እየነገርኩ ነበር። ትናንት እያወራሁት ነበር። ለዛ ነው አውርቼ እስክጨርስ ነው 3 የላክሽው። ማን አባሽ አውሪ ያለ ስለኔ እከክ። ይቅርታ ሰላም እንዴት ነክ? ደህና ነሽ ወይ? እኔ ነኝ እንዳታስገቢያት ማላቀውን ሰው አታስገቢ ያልኳት። ለምን ማላቀው ሰው ሲገባ ነገሩ ይጣጣፍና ወደ ስድብ ስለሚዞር ማላቀውን ሰው አታስገቢ ነው እያለው ብያት ነው። ኦኬ ጥሩ እሺ። አረቀስ ወይ ተረጋግጤ ምን አቅሻለሁ እንዴ እናቱ ማታቂ ተረጋጊ። ማስቲካውንም እንዴት እንደምታኝቂው ስላልገባሽ ነው ቆርጬ ልክልሻለሁ። እኔ ባኝኩት ምን አገባሽ? ዋ እኮ ታውቂ። ኦኬ ሪስ ነው ላስተዋውቅሽ ነው ጌታ ላስተዋውቅ ብዬ ማርያምን አለው ልጅ አቀዋል ታውቂዋለሽ። ኦኬ ታውቃታለህ? እሱም አያገኝም እንዴ? ኧረ ይናገር እሱ ሙለቴ ከአንቺ ጋር እያለ ገብተን ነበር። ሰው ላይቭ ላይ ተገናኝተን አናውቅም። እናውቃለን። አዎ ከኔ ጋር ከዛ እሷን ሳስገባት አንዴ ወጣ። ከዛ ዛሬ ብሎ ነበረ። ውሸታም አልወጣም። 2 ቀን ነው 3 ቀን ተገናኝተናል። 1 ቀን ብቻ ነው የወጣው። 2 ቀን ቁጭ ብሎ ነበር፣ ግን ያው አያስታውስም። ችግር የለውም። እኔ ብዙ ሴቶችን ስለማወራ አላስታውስም ከይቅርታ ጋር። ጎበዝ እንደዛ ነው። አዎ ጎበዝ። ማህሌ ለምንድን ነው የምትስቂው? እንዴ ሁኔታ ነው ያሳቀኛል። ማርያም ታብታብ አድርጉ እስኪ። 900 ሰው አላችሁ እየተኛችሁ ነው። ታብታብ አድርጉ ወደዛ። አይ ታብታብ አድርጉ። እሺ ምን ላይ ነን ታዲያ? እኔ ምድር ላይ ነው ያለሁት። እቤት ቁጭ ብዬ። ቤትሽ የት ነው ሲፈን? ይኸው እዚህ ጋር። ኢትዮጵያ ውስጥ አይደለም የምትኖሪው? አይደለም። ስንት ዓመት ሆነሽ ከወጣሽ? ከሀገር ከወጣው ያ ከሲገሯማ አሲት ነማ ዋቃቲ ምናምን ቆጋ ላይ ከኔ ከወጣው ወደ 16 ዓመቴ። ረጅም ዓመት ሆነሽ ከወጣሽ። ምን አላት ብለህ ነው ወዱክ የረገፈላ ወደ 16 ዓመት ሆኖኛል ከሀገር ከወጣው። ማህሌት ጋር እንድትተዋወቃችሁ እዚህ አንዳንድ አበባ ስትል ነው ያገኘዋል። ምን ነው ታዲያ ሳቅሽ? ሲጀምር አንድ አበባ ስትል እኮ አይባልም፣ ስንል ተገናኝ ነው የሚባለው። ነበረ ማረ እንዴ? እኔ ስንል አይደለም ስትል ነው። እንዴት ተገናኛችሁ? በጣም ጥሩ። ባይዘው ኦሮምኛ ትንሽ ሰማለሁ ሲፈን። ገና 2 ዓመቷ ነው። አቤት ውሸት። ከኔ ጋር ነው ከሀገር የወጣው አቤል ቀዳዳ። እኔ የወጣሁት አለው አይደል እንዴ? እኔ 16 ዓመቴ ነው ከወጣው። አይ ቢሉ ምን አልከኝ? አይ አቤል ጋር አውርታችሁ ጨርሱ። አይ ውሸቷን ነው እያለክ እኮ ነው አንተ የምታየው መስሎት እዚህ ኮመንት እያደረገልህ ነው። ሞን ውሸቷን ነው ገና 2 ዓመቷ ነው እያለ ይጽፍልሃል እዚህ። እሱ እኮ አያይም ባይዘው እዚህ። ይቅርታ እዛ ጻፍልኝ። 16 ዓመት ስንት ዓመትሽ ነው ማለት ነው ከወጣሽ ከሀገር? ከሀገር ከወጣው 16 ዓመቴ ሞን
አይ አጠቃላይ ስንት አመትሽ ነው? አጠቃላይ ላይክ እኔ በ18 አመቴ ነው የወጣሁት። እንደ 30 ነው 34 ኢየሱስ ያ አሪች ልጅ መቅሰፍት እንዳትቀሰ ማለት አረኖ ነው። እዚህ ጋር እኮ ነው እዚህ ጋር ስለሌላ ነገር ነው ያወራሁት። 42 አመትሽ ነው? 30 16 እና 18 ስንት ነው ጋይስ? እንጃ ትላንት እኮ ማሬ ትላንት አክብረን ነበር እኮ። ስንት ነበር ያልኩሽ ትላንት በርዝዴ? ሲጀመር ከወጣች አይ ቲንክ 6 አመት ምናምን ቢሆናት ነው ሞን 6 አመት ምናምን መሰለኝ ከወጣች። አይ እሱ 16 ካለች 16 ናት ማለት 16 ሰው ሚላንን እናምናለን እኛ ማመን ነው ችግር። 10 አመት ጨመረች። ወይ ፈጣሪ። የት ሀገር ነው ያለችው ማለት? አረሳታ አይደለም ሙዳችሁ እንደዛ እኮ ነው። እንደዛ ነው ነው በባለፈው ነው ላይቭ ላይ እኮ ነው የተናገረችው። ሲጀመር ጆርዳን እንደምትኖር ምናምን ብዙ ጊዜ ተናግራለች እኮ። ያለበትን አይናገርም። አሁን ለምሳሌ አንቺ አንድ ቀን ያለሽበትን አዲስ አበባ ሆኖ የት እንዳለሽ ተናግረሽ አታውቂም። ምን ሲጀመር ጎንደር ነው አየሽ አይደለ? ጎንደር ሆኖ የት እንደምኖር ነው። እሱን ደግሞ ስለማታውቂው ነው እንጂ ላለመናገር አይደለም። ጥሩ። እኔ ያለሁት ለጊዜው ጀርመን ነው። ሎኬሽን ማሳየው ግን ጀርመን አይደለም። ቲክቶክ ኢትዮጵያ ነው የሚያሳየው፣ ምክንያቱም በኢትዮጵያ ነው የተከፈተው። ኢትዮጵያም አይደለም ቲክቶክሽ የሚያሳየው። የት ነው? ጆርዳን አያሳይም። ቢኮዝ የጆርዳን አይደለም፣ ጆርዳንም አይደለም፣ የኤምሬትስ መሰለኝ፣ የዱባይ ኤምሬትም አይደለም። ኧረ እኔ አይቼም አላውቅም። ኤምሬት አይ ነው ቃልዬ ነው እግዚአብሔርን እኔ ቲክቶክ ኢትዮጵያ ነው አይደለም ነው ያልኩት። እኔ ሌላ ነው የኢትዮጵያ አይደለም። አሁን የኔና የማህሌት ኢትዮጵያ ነን። እንትኑን ጊፍት ጋላሪውን አይተህ ከሆነ እዚህ ስትሆን ምንድነው እኔ ጀርመን ያለሁት ግን ቲክቶክ ውስጥ ሲታይ የተከፈተበት ቦታ ኢትዮጵያ ነው። ቢኮዝ ኢትዮጵያ ነው የተከፈተው የኔ አካውንት። ጀርመን የት ከተማ? ጀርመን የት አካባቢ እንደሆነ መናገር አልችልም። ታውቃለህ፣ ሶሻል ሚዲያ ላይ ያለ እሺ ሊበዲሽ ማለት ምን ማለት ነው? ይቅርታ፣ እኔ ብዙ ጊዜ እዚህ ሀገር በኦሮምኛ ስለምጠቀም ይሄን አለም ጀርመን መሄድ ፈልጋለሁ። ጀርመን ነው ጀርመን ያለ አረብ ሀገር ነው ያለችው። አይ አውቃለሁ። እሱ ነው ገብተናል። ጊፍት ጋላሪ ያሳያል። ምንድነው ጊፍት ጋላሪ? ስንት ነው የቀረኝ? ወገን ሙሉ እንጂ ሙሉ ቀርቶኝ። የት ነው ስትባል የምታፍርበት ቦታ አትገኝ ይባላል። ኧረ አይደለም፣ በቃ ወደ ገደለው ስንገባ እኔ ማሂ ጎንደር መሆንሽ የሚያሳፍርሽ ከሆነ እዛ ቦታ መገኘት የለብሽም ማለት ነው አይደል ማሂ? እሷ ሲጀመር ጎንደር አይደለችም ያለችው። ጎንደር ነው። አይ ዝም በላት በእናትህ። እዚህ ለመቀሳሰር ነው። ሲጀመር ጎንደር እንደሆነ መሆን ያውቃል። አንድ ሰው ያለበት ቦታ በኩራት ነው ማለት ወሎ ነሽ። ያው እኮ ነው፣ ችግር የለውም። ጎንደር ለወሎ ወሎ ነው ያለሽው ማሬ። እንደ ባለፈው ወሎ ከሚሴ ነኝ አላልሽኝም እንዴ? ከመቼ ጎንደር ደግሞ ከሚሴ ደግሞ ደስ ተጠጋጋ እዛኔ ብለሻል። አጥቷል ይሁን። እኔ አይ ኧረ ጀርመን የለም እንደዚህ መጋረ